Caffeinated podcast. Wake your mind. Sip that thought. Let it grind. Caffeinated podcast. Pour it in. Press play. Caffeinated podcast. New brew every day. አቦል የሆኑ ዜናዎችን በዴልቲ ተዘጋጅቶ በካፍኔትድ ቴክ በኩል ይዘንላችሁ መጥተናል። ማሳሰቢያ፣ እነዚህ የምናጋራቸው ዜናዎች ለመረጃነት እንጂ የፋይናንስ ምክሮች እንዳልሆኑ ለማሳሰብ እንወዳለን። Caffeinated podcast. በዚህ ሳምንት ጠቅላይ ሚኒስትር አብይ አህመድ የሞባይል ዋሌት ተጠቃሚዎችን 58 ሚሊዮን መድረሳቸውንና ይህ አሰራር ከጀመረ ገና 3 ዓመት መሆኑን አሳውቀው ብዙ ሰዎችም ይህንን አማራጭ እየተጠቀሙ እንደሆነና የዲጂታል እንቅስቃሴው በ60% መጨመሩን አሳውቀዋል። Caffeinated podcast. ኢትዮ ቴሌኮም የግማሽ ዓመት ሪፖርት ያቀረበ ሲሆን በሪፖርቱም ላይ ከፍተኛ የሆነ የገቢ ጭማሪ እንዳለ አሳውቋል። ለዚህም ዋናው ምክንያት የሆነው የሞባይል ዳታ እና የቴሌብር ዋሌት ተጠቃሚዎች መብዛት መሆኑን አሳውቀው ይህም ኢትዮ ቴሌኮም የስልክ አገልግሎት የሚሰጥ ድርጅት ብቻ ሳይሆን የኢትዮጵያን ዋነኛ የሚባሉ የፋይናንስ ድርጅቶች ውስጥ እንዲካተት ያደርገዋል። Caffeinated podcast. የኢትዮጵያ ማዕከላዊ ባንክ መሪ የሆኑ አቶ ኢዮብ ተካልኝ የኢትዮጵያ ተቀማጭ የውጭ ምንዛሬ ከ2.4 ወራት ወደ 3.7 ወራት የኢምፖርት የሚችለውን ማስተካከል እንደቻሉ አሳውቀዋል። በተጨማሪም የውጭ ሀገር ምንዛሬ ከ3.4 ቢሊዮን ብር ወደ 4.6 ቢሊዮን ብር እድገት ማሳየቱንና የቀጥተኛ ምንዛሬም ከ16.1% ወደ 13.5% መቀነሱን አሳውቀዋል። ከዛ ተከትሎም የዶላር እንቅስቃሴ ላይ የተጣለው ገደብ ሊነሳ እንደሚችልና ሰዎች ያለ ገደብ ካርዳቸውን በመጠቀም ዓለም አቀፍ ክፍያዎችን ማካሄድ እንዲሁም ኢኮሜርስ ክፍያዎችን የሚያደርጉባቸው መንገዶች እየተዘጋጁ እንደሆነ አሳውቀዋል። Caffeinated podcast. የኢትዮጵያ ማዕከላዊ ባንክ ፌብሩዋሪ 3 ላይ የ70 ሚሊዮን ብር የውጭ ምንዛሬ ለጨረታ አውጥተው ውጤቱንም በዛው ቀን እንዳሳወቁም ተናግረዋል። Caffeinated podcast. በሸሪዓ ሕግ የሚመሩ የመንግስት ግምጃ ቤት ሰነድ ንግድ በኢትዮጵያ ሴኩሪቲስ ኤክስቼንጅ ወይም ኢኤስኤክስ በመጠቀም በቀጣዩ ሩብ ዓመት ስራ እንደሚጀምር አሳውቀዋል። የቲቢልስ ግብይት ያለፈው ጁላይ ወር የተጀመረ ሲሆን ዘመናዊ የሆነ የካፒታል ንግድ ግንባታ ላይ ጉልህ ሚና እንደሚጫወትም ይታመናል። Caffeinated podcast. የኢትዮጵያ ኢንቨስትመንት ኮሚሽን እንዳሳወቀው ባለፈው ግማሽ ዓመት ብቻ 2.3 ሚሊዮን የውጭ ምንዛሪ ቀጥተኛ ኢንቨስትመንት እንዳገኙ እና ካለፈው ዓመት ጋር ሲነጻጸርም የ26 በመቶ ጭማሪ እንዳለው ተናግረዋል። በዚህ ጊዜ ውስጥም ተጨማሪ 245 የውጭ ኢንቨስተሮች ላይሰንስ እንዳገኙም አሳውቀዋል። ለዛሬ ያዝነውን ጨርሰናል። ቀጣይ ሳምንት ከእናንተ ቡና ከኛ ዜና ይዘን እንገናኛለን። እስከ ሳምንት ቸረን ሰንብት። Caffeinated. Caffeinated. Caffeinated podcast. We're wide awake today.